የጽዮን ልጆይ ዘምሪ፣ እስራኤል ሆይ እልል በል። የኢየሩሳሌም ልጆይ በፍጹም ልብሽ ሐሴት አድርጊ፣ ደስም ይበልሽ። ለምን? እግዚአብሔር ፍርድሽን አስወግዷልና ጠላቶችሽንም ጥሏልና። የእስራኤል አምላክ በመካከልሽ ነውና ከእንግዲህ ወዲህ ክፉን ነገር አታይም ይላል። ዛሬ እንዲህ ብዬ በሕይወታችሁ ላይ አውጃለሁ። ከእንግዲህ ወዲህ ክፉን ነገር አታዩም። በተለያየ አቅጣጫ ያለቀሳችሁ፣ ያዘናችሁ፣ ያፈራችሁ፣ አንገት የደፋችሁ ከዚህ በኋላ የሐዘን ዘመን አበቃ፣ የለቅሶ ዘመን አበቃ። እነሆ የዜማ ጊዜ ደረሰላችሁ። የምትዘምሩበት፣ ከበሮአችሁን የምታነሱበት፣ ለምስጋና የምትቆሙበት ጊዜ ደረሰ። ከዚህ በኋላ በሕይወታችሁ ላይ ጨለማ አይሆንም፣ ሐዘን አይሆንም፣ ለቅሶ አይሆንም፣ ዋይታ አይሆንም። እግዚአብሔር የደስታን የምስጋናን ዘመን አመጣላችሁ። እነሆ መልካም የሆነ ነገር ወደ ቤታችሁ ይመጣል። የሚያስቃችሁ የምትደሰቱበት እግዚአብሔርን የምታመሰግኑበት ነገር ወደ ቤታችሁ ይመጣል። ይሄ የዳዊት ምርኮ ነው ብሎ ዳዊት አሰልፎ ወደ ቤቱ ይዞት እንደሄደ እንደዚህ ምርኮ የሆነ ነገር፣ በረከት የሆነ ነገር፣ መልካም የሆነ ነገር ተሰልፎ ወደ ቤታችሁ ይመጣል። ከዚህ በኋላ ምስጋና ይሆንላችኋል። ከዚህ በኋላ ዝማሬ ይሆንላችኋል። በጌታ በኢየሱስም ባርኪያችኋለሁ። አሜን ብላችሁ ሰዱ። ለሌሎች ሰዎች እንዲደርስ ኮፒ ሊንክ ሼር አድርጉ። ጌታ ኢየሱስ ይባርካችሁ።